ሄይ ፋሚሊ ከዕለታት አንድ ቀን ገዚህ ሙሉ ግቢ ውስጥ የነበረው ክብደት እስኳት ሊሰራ ተሸክመው እስኳት ሊሰራ አቅዷልና ወደ ቪዲዮ ጋይስ ለስከው እዚህ ጋር ያው ሲጀምር ከዚህ ነው የምንጀምረው። እዚህ ጋር ስንት ነው ኬጂው? ይሄ 95 ነው ማለት ነው። እዚህ ጋር ደግሞ 102 ነው ማለት ነው። ከዚህ ደግሞ ይሄ በ7 ኪሎ ግራም ነው የሚበልጠው ይሄኛው ማለት ነው። ይሄ ትልቅ ነው ከዚህ እና እዚህ ጋር ደግሞ እንዳያችሁት ነው። ይሄ ደግሞ ስንት ነው? 34 ነው ማለት ነው። እስቲ ጋይስ በዚህኛውን ጀምርና እነዚህን እየጀመርን እያማመርን እንቀጥላለን ማለት ነው። ሌትስ ጎ ወደ ቪዲዮ ጋይስ። ለቤቱ አዲስ ከሆናችሁ ፎሎ ያደረጋችሁ እንዲ ዩቲዩብ ቻናል ላይ ገብታችሁ ሰብስክራይብ ያደረጋችሁ ጠብቁ ይላለው። ሌትስ ጎ ገዚ እንግዲህ ካልተሳካልኝ ምንም ማድረግ አልችልም። የመጀመሪያውን አነሳሁት ጋይስ። እንዳያችሁት ነው። እችን ደግሞ እዚች ጋር እናደርጋለን። ኦ ማይ ጋድ ጀርባዬን እኔን እየፈሳ ነው እንዳትሉኝ። ቆረቆረኝ። 1 2 3 4 5 አይ ታንክ ዩ ጋይስ። ወደ የሚቀጥለው እንሂድ። አሁን ስንት እንጨምር አብረን እናያለን። ሌትስ ጎ ጋይስ። ይሄ ደግሞ ስንት ኪሎ ግራም ነው? ኑስት አብረን እንየው። ሌትስ ጎ ጋይስ። ስንት ነው ይሄ? 36 ነው መሰለኝ። 36 ይሁን እንዳያችሁት ነው። 36 ኪሎ ግራም ጨምረናል። እንግዲያውስ በ36 እንሞክራለን ማለት ነው። ኦ ማይ ጋድ ሌትስ ጎ ሌትስ ጎ። አረ በለው ጥሉኝ ነበር። እንግዲያውስ ይሁድ ቀጥለናል። ይሳካልናል አይሳካልንም እንየው። በስመ አብ ወልድ አነሳሁት። አንድ 2 3 4 5 ኦ ማይ ጋድ እንዳያችሁት ነው ጋይስ። እስቲ አሁን ስንት ጨምረን እንሞክር። እስቲ 15 30 ጨምረናል ማለት ነው። እንግዲያውስ ጋይስ ቆጥረው እንዳትረሱ። ይህንን ሙሉ እስከሚሸከም ድረስ ይሳካል አይሳካልኝም። በዚህ ደግሞ ጋይስ እስከ መጨረሻው የሚሰራ ከሆነ ክብደትን ግቢ ውስጥ ያለው ጨርሻለሁ። ሌላ ክብደት ትገዙልኛላችሁ። ቃል የገባችሁ እዛው ላይ ኮሜንት ላይ ማለት ነው። ሌትስ ጎ ኦ ማይ ጋድ ናይስ። ሌትስ ጎ። በስመ አብ
ወለት ጋይስ የቀረውን በሙሉ ዩቱብ ቻናል ላይ እለቀዋለሁ። ዩቱብ ቻናል ላይ የምፈልጉት ገዚ ላይፍ ስታይል በሚለው ዩቱብ ቻናል እለቀዋለሁ። እዛው ላይ ገባችሁ አበረታቱኝ፣ መጠቀም ስለምፈልግ ማለት ነው። እንግዲህ ያው ይሄን ሙሉ ዩቱብ ላይ ካያችሁት በኋላ ሌላ ክብደት ለመግዛት ከፈለጋችሁ ቃል የገባችሁ ኮሜንት ላይ ታንክ ዩ ሶ ማች ስላያችሁኝ። በቀጣይ በሌላ ቪዲዮ እንገናኛለን። ከተቻለ 120 ኪሎ ግራም ግንድ ጨምረን እንሞክረዋለን። ታንክ ዩ ጋይስ ባይ